ቢስሚላህ ወይም በአላህ ስም ብሎ በሚዳብሳቸው ጊዜ ይሻላቸው ነበር። እነዚህ ሰዎች ይፈወሱ ነበር። መሰሐ ማለት ያኔ ዳበሰ፣ ዳሰሰ ወይም ቀባ ወይም ያኔ መቀባቱን የሚገልጽ ነው፣ ምሕረትን የሚገልጽ ነው። እንደ አጠቃላይ መሲሁ ከሚያደርጋቸው ተአምራቶች መካከል ከአንዱ ጋር የተያያዘ ነው። እሱ ምንድነው ከተባለ ማንኛውም ውጫዊ አካል ታመው የመጡ ሰዎች በአላህ ፍቃድ በሚዳብሳቸው ጊዜ ይፈወሱ ስለነበር አልመሲህ ተባለ። ገብታችኋል አይደል? ምን ተብሎ ተጠራ? አልመሲህ ተብሎ ተጠራ ማለት ነው። መሲሁ ዒሳ ዓለይሂ ሰላም ለምጽ ያለባቸው ሰዎች ለምጽ ታውቃላችሁ አይደል? እንደ የተለየ ከለር ማየት የተሳናቸው፣ መስማት የተሳናቸው፣ መናገር የተሳናቸው ማንኛውም ውጫዊ በሽታ ታሞ ሰውየው አይመጣም ወደ መሲሁ ፈውስን ያገኘው ቢሆን እንጂ። መሲሁ ማለት ያኔ የተባረከ ነው። በመዳበስ ብቻ ሄጁ መድኃኒት ነበር ለሰዎች። ያ ጀማዓ የታመሙ ሰዎች ከመጡ ወደ እርሱ ይዳብሳቸዋል፣ ይፈወሱ ነበር። ቃል በቃል ራሱ መሲሁ ሲናገር ወኡብሪኡ አልአክመሀ ወልአብረሰ ወኡሕዪ አልመውታ ቢኢዝኒላህ እያለ ይናገራል። መናገር የተሳናቸውን ልክ እንዲሁ ደግሞ ለምጽ ያለባቸውን በአምላኬ በአላህ ፍቃድ ፈውሳቸዋለሁ እያለ ይናገራል። እና መሲሁ ያ ዒሳ ብኑ መርየም ወጂሃን ፊ ዱንያ ወልአኺራ እያለ ይቀጥላል። ለምንድን ነው የማርያም ልጅ ማለት ያስፈለገው? ሙሉ ቁርአን ላይ ታች ከሆነ ማንንም ሰው አላህ ሲጠራ በስሙ ብቻ ነው የሚጠራው። መሲሁን ሲቀር መሲሁን የማርያም ልጅ እያለ ነው በቁርአን ላይ በርካታ ቦታ ላይ የሚጠራው። ለምን የማርያም ልጅ ማለት ያስፈለገ? ምንድነው ጥበቡ? ከዚህ በስተጀርባ አምላክ አላህ ሱብሓነሁ ወተዓላ ዒሳ ብቻ ብሎ አይበቃም ነበር እንዴ? ለምንድን ነው የማርያም ልጅ ማለት ያስፈልገው? ምክንያቱም የአምላክ ልጅ ነው ብለው የሚያስቡ ሰዎች ስላሉ የማርያም ልጅ ነው የሰው ልጅ ነው እያለ ሊገልጽላቸው ፈልጎ ነው። የማርያም ልጅ ነው ሲላቸው ጊዜ የእኔ ልጅ አይደለም፣ የአምላክ ልጅ አይደለም፣ የማርያም ልጅ ነው፣ የራሷ የእሷ ልጅ ነው። በቃ ለእርሷ የተሰጠ ጸጋ እንጂ ሌላ አይደለም። ሊዩበይነ ለሁም አነሁ ኢብኑ ያኔ በሸር የሰው ልጅ መሆኑን ሊገልጽላቸው ዘንድ። ከዚያ በኋላ ምን አለ? በቃ ደረጃውን ገለጸላት። ወጂሃን ፊ ዱንያ ወልአኺራ አለ። ልጅሽ ደግሞ አንቺ የምትወልጂው አላት ወጂሃን ፊ ዱንያ ወልአኺራ በቅርቢቱም ዓለም በዚች ዓለም በቀጣዩም ዓለም ባለሟል ባለ ክብር የሆነ ልጅ ነው አላት። ወሚነል ሙቀረቢን ቅርብ ደረጃ ካላቸውም ነቢያት መካከልም ነው አላት። 5 ነቢያት አልአንቢያ አልሙቀረቡን አው ኡሉል ዐዝም በመባል ይጠራሉ። በጣም ቅርብ ደረጃ ያላቸው ለአምላክ ኡሉል ዐዝም የቁርጠኝነት ባለቤት ተብለው ይጠራሉ። ማን ማን ናቸው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም፣ አብርሃም፣ ሙሴ፣ መሲሁና ኖህ። እነዚህ 5ቱ አላህ ስብሐነሁ ወተዓላ በሁለት ቦታ ላይ በተከታታይ ሁለቱንም ይገልጻቸዋል። በሱረቱል አሕዛብ ላይ ሁለተኛው ገጽ የመጀመሪያው አያ ላይ ምን ይላል? ወኢዝ አኸዝና ሚነ ነቢይነ ሚሳቀሁም ወሚንከ ወሚን ኑሕን ወኢብራሂመ ወሙሳ ወዒሳ ብን መርየም ወአኸዝና ሚንሁም ሚሳቀን ገሊዛ ይላል። ሙሐመድ ሆይ ከነቢያቶች ሁሉ ቃል ኪዳንን በያዝኩኝ ጊዜ በተለይ ደግሞ ከአንተ ከአብርሃም ከሙሴ ከመሲሁ ከኖህ ከባድ የሆነን ቃል ኪዳን ያዝኩኝ እያለ ይናገራል። በሌላ ቦታ ላይ በሱራ ሹራ ላይ ባንድ ይገልጻቸዋል እነዚህን 5 ነቢያት። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት ደነገግኩላችሁ አለ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዘዤባቸው የነበረውን ሃይማኖት እያለ ይናገራል። ይሄን እስልምናን ለቀደሙት ነቢያት ሁሉ የደነገግኩት እኔ ራሴ ነኝ ለእነዚህ ነቢያት እያለ አላህ ሱብሓነሁ ወተዓላ ራሱ ይናገራል። እና ስለዚህ ወጂሃን ፊ ዱንያ ወልአኺራ ተብሎ ተገለጸ። በቅርቢቱም ዓለም በቀጣዩም ዓለም ባለሟል ባለ ክብር የሆነ ወሚነል ሙቀረቢን ከቅርብ ነቢያቶችም የሆነ ተብሎ ተገለጸ። ከዚያ በኋላ ምን አለ? ቃለት አሁን ማርያም እዚህ ጋር ጠየቀች። ቃለት ረቢ አና የኩኑ ሊ ወለድ ለእኔ እንዴት ልጅ ሊኖረኝ ይችላል አለች። ወለም የምሰስኒ በሸር ልጅ ማነው ወንድ ያልነካኝ ስሆን አለች። እዚህ ጋር ስትጠይቅ ጊዜ አምላክ ይሄን ማድረግ ይሳነዋል ብላ ተጠራጥራ ነው? በፍጹም አይደለም። ሳታውቅ ቀርታ ነው? በፍጹም አይደለም። ታውቃለች አምላክ እንደሚያደርግ። ከአምላክ ዘንድ የመጣ መልአክ እንደሆነ እያወቀች ታቻለ አይደል? ነገር ግን እየጠየቀች ያለው ስለምንድን ነው? ስለ ከይፍያ ነው። እንዴት ነው ከእኔ ልጅ ሊገኝ የሚችለው? ምክንያት ሊኖር ይችላል፣ ሰበብ ሊኖር ይችላል። ይገባል አይደል? አንድ ነገር ሲገኝ ምክንያት ያስፈልጋል። ሙሴ ባህሩን ሲከፍል ዝም ብሎ አልተከፈለለትም። ቁሞ በብትርህ ምታ ተብሏል። ያቺ ብትሩን መምታቱ ሰበብ ነች። አምላክ ልጅ እንደሚሰጣት አመነች። በቃ
ከእርሷ በማስገኘቱ ላይ ምንም አልተጠራጠረችም። ጥያቄዋ ምንን አስመልክቶ ነው ከተባለ አና የምትለውን አስመልክቶ እንደ ያኔ ከይፈ የኩኑ ሊወለድ ከይፍያ ነው እየጠየቀች ያለችው። ልክ ኢብራሂም ዓለይሂ ሰላም ሱረቱል በቀራ ላይ ታስታውስ ከሆነ ረቢ አሪኒ ከይፈ ቱሕይል መውታ አለ። ጌታዬ ሆይ ሙታንን እንዴት እንደምታስነሳ አሳየኝ አለው። አላህ ሙታንን እንደማያስነሳ ተጠራጥሮ ነው አይደለም። ከይፈ የሚለውን አስመሩበት። ከይፍያ ነው እየጠየቀ ያለው። አነሳስን ማየት ፈልጉ ነው። አሁንም መርየም ዓለይሃ ሰላም ምንድነው የጠየቀችው? ከይፍያ ነው የጠየቀችው። እንዴት ነው ከእኔ ልጅ ሊወለድ የሚችለው አለች። ምክንያቷንም ተናገረች። ወለም የምሰስኒ በሸር ወለም አኩ በጊይ አለች። ሱራ መርየም ላይ ነው ወንድ ነክቶኝ የማላውቅ ሲሆን ወይም አመንዝሬ የማላውቅ ሲሆን አለች። ስለዚህ ከሁለት አንዱ ሊገኝ ይገባል። ሰው የሚወልደው ወይ ህጋዊ በሆነ ጋብቻ ወይ ህጋዊ ባልሆነ ጋብቻ ልጅ ሊወልድ ይችላል። እኔ ደግሞ ከሁለቱም የለሁም አለች። እንዴት ነው ብላ ጠየቀች። አሁን ሊነግራት ነው። በቃል እንደሚገኝ ሊነግራት ነው። ያ ቃል መጥቶ በአንቺ ውስጥ ስጋ ለብሶ ይጸነሳል ይወለዳል በፍጹም አላላት። መልአኩ ገብርኤል ምንድን ያላት? ቃለ ከዛሊከ ላሁ የኽልቁ ማ የሻ አላት። አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል አላት። ከፍጡር መሆኑን የሚወለደው ልጅ ነገራት። እንዴት? ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። እዚህ ጋር ነው በቃ አፈጣጠሩ። አምላክሽ አላህ አንድን ነገር ለማድረግ ለመፍጠር በወሰደ ጊዜ ሁን ይለዋል፣ ወዲያውም ይሆናል አላት። ስለዚህ ሁን በሚለው ቃሉ ነው የሚያስገኘው ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ የእኔ ቃል እያለ ሲገልጽ ጊዜ ሁን ስለምትለው ቃሉ ነው ሁሉም ቦታ ላይ የሚናገረው። ስለ መርየም ስለ መሲሁ በተናገረ ቁጥር የትኛውን ቦታ ላይ ቃል በቁርአንም ሆነ በሐዲስ ላይ ስታገኙ ጊዜ ሁን የሚለው ቃሉ ምንድነው? ያቺ ሁን ብሎ የሚፈጥርባት ቃሉ ነች። አያችሁ አይደል? ሰማይን በምንድን ነው የፈጠረው? ሁን በሚለው ቃሉ። ምድርን በምንድን ነው? ሁን በሚለው ቃሉ። አዳምን በምንድን ነው? ሁን በሚለው ቃሉ። አዳምን ሁን በሚለው ቃሉ እንደፈጠረው ማስረጃ አለ ወይ? አዎ አለ። ምን ይላል? ኢነ መሰለ ዒሳ ዒንደ ላሂ ከመሰሊ አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን። አዳምን ሁን አልኩት ወዲያውም ሆነ አለ። ገብርኤል ምን አላት ለማርያም? ሁን ይለዋል ወዲያውም ይሆናል ልጅሽ አላት። አዳም እና ኢየሱስ ክርስቶስ በአንድ አይነት አፈጣጠር ነው የተፈጠሩት። ከምን በሚለው አንጻር በስጋ ማነው በመንፈስና በቃል በሚለው እኩል ናቸው። ሁለቱም በቃልና በመንፈስ ነው የተገኙት። የአዳምንም የሁለቱን ማስረጃ ሰጣቸዋለሁ። የተገኙበት ምንጫቸው ነው የሚለያየው። ምንድነው እሱ ከተባለ ኢየሱስ ክርስቶስ የተገኘው ከድንግል ማርያም ማህፀን ነው፣ ማንም ሆነ ሳይገናኛት። አዳም እስከተባለ ከአፈር ነው የተገኘው። አያችሁ አይደል? ሰው የሆነበት ሁኔታ ግን እንዴት ነው ከተባለ በቃልና በመንፈስ ነው ሁለቱ። ይሄኛው ጽንሱ ተገኘ ከማርያም ወጣቻለ አይደለ? ያኛው ደግሞ ስጋው ከምን ተገኘ? አዳም ከአፈር ተገኘ። ሰው እንደሆነ የተደረገው በምንድነው? በቃልና በመንፈስ ነው። አዳም በቃልና በመንፈስ ተብሎ ተገልጿል ወይ? አዎ። በቃል የሚለውን ቀደም አገኛችሁ። ሁም በሚለው ቃሉ ሰራሁት አዳምን ይላል። خلقه من تراب አለ አላህ Subhanahu Wa Ta'ala። አዳምን ከአፈር ከሰራሁት በኋላ ثم قال له كن فيكون። ከዚያም ሰው ሁን አልኩት ወዲያውም ሰው ሆነ አለ። ምን አልኩት አለ? ሁን። አያችሁ አይደለ? ሁን አልኩት ወዲያውም ሆነ አለ። ገብርኤል ለማርያም ምን አላት? ሁን ይለዋል ልጅሽም ይሆናል አላት። ያ ሰላም። ስለዚህ በምንድነው ሁለቱም የተገኙት? ሁን በሚለው ቃሉ ነው የተገኙት። ይወቻል አይደለ? መንፈስ የሚለውስ? አዎ ሁለቱም በመንፈስ ነው የተገኙት። ስለ መሲሁ በመንፈስ እንደተገኘ ምን ይላል? ወሩሑ ሚንሁ ይላል። ከእኔ በሆነ መንፈስ ብሎ ገለጸው። ገብታችኋል አይደለ? ያ ልክ እንዲሁ አዳምንስ በምንድን ነው ያገኘው? ሁን በሚለው በምንድን ነው ያስገኘው? በመንፈስ ነው ስም ያስገኘው። መንፈስን ዘራበት ማለት ነው፣ ሌላ አይደለም። ገብታችኋል አይደል? የአዳምን በመንፈስ ከመንፈስ ብሎ አላህ ገልጾታል ወይ? አዎ ገልጾታል። ሱረቱል ሂጅር ሁለተኛ ገጽ ላይ ይላል ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ ፈቀዑ ለሁ ሳጅዲን አለ። የአዳምን አፈጣጠሩንም ባስተካከልኩ ጊዜና ከመንፈሴም እፍ ባልኩበት ጊዜ ለእርሱ ሰጋጆች ሆናችሁ ደቁ ይላል። ከምን ያለ? ከመንፈሴ ብሎ ተናገረ። አያችሁ አይደል? ስለዚህ አዳምና ኢየሱስ ክርስቶስ የተገኙበት ምንጭ ምንም እንኳን ቢለያይ አዳም የተገኘው ከአፈር ቢሆንም ኢየሱስ ክርስቶስ ከድንግል ማርያም ማህፀን ቢሆንም የተገኙበት መንገዳቸው በቃልና በመንፈስ በሚለው እኩል ናቸው። አሁን ምን ቀረ ታዲያ? ለምንድን ነው በቃል እየተባለ ኢየሱስን በርካታ ቦታ መግለጽ የተፈለገው? ቅድም ጥበቡን ነግራችኋለሁ። ምክንያቱም አዳም በዝሙት ነው የተወለደው ብሎ የሚያምን አንድ ሰው አለ እዚህ ዓለም ላይ የለም። ስለዚህ እርሱን በቃል ማለቱ አስፈላጊ አይደለም። ምክንያቱም አንድም በዚህ ጉዳይ ላይ አዳም የተገኘው በዝሙት ነው ብሎ የተናገረ። መሲሁንስ
አይሁዶች በዝሙት ነው የተገኘው ብለው ወረፈውታል። አላህ የዚህን ታላቅ ነብይ ክብሩን ሊጠብቅለት ዘንድ ምን አለ? ላ በዝሙት ሳይሆን በእኔ ቃል ነው የተገኘው ማለት አስፈለገው። በዮሐንስ አንደበትም አስመሰከረለት። እናንተ እንደምታስቡት በዝሙት ሳይሆን መሲሁ የተገኘው በአምላክ ቃል ነው። ያም ቃል ከአምላክ ዘንድ ነበር፣ ከእርሱ ዘንድ በመጣ ቃል ነው የተገኘው እያለ እየገለጸላቸው ነው። የዮሐንስ ምስክር ይሄ ነው። ከአምላክ ዘንድ በሆነ ቃል መሲሁ ተገኘ እያላቸው እንጂ መሲሁ ራሱ አምላክ ነው እያለ በፍጹም እያስተማረ አይደለም። መሲሁ አምላክ አለው ብሎ የሚያምን ነው ዮሐንስ ወንጌል እዛው ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላካቸው አድርጋለሁ ብሏል ኢየሱስ። خلاص አምላክ አለው ብሎ ያምናል መሲሁን ዮሐንስ። ዞሮ እንደገና ራሱን አምላክ ነው ሊላቸው አይችልም በፍጹም። በአምላክ ቃል ነው የተገኘው ሲል ጊዜ ምክንያቱም እነዚህ ሰዎች በዝሙት ነው የተገኘው ብለው አይሁዶች ስለወረፉት ያን ክብሩን ሊጠብቅለት ዘንድ ነው። የቱ ጋር ነው ያለው አይሁዶች በዝሙት የተገኘ ነው ብለው መሲሁ እንደተናገሩ ካላችሁ ራሱ ዮሐንስ ወንጌል ላይ እዛው ምን ይላል? የአይሁዶች ምን አሉት ለኢየሱስ ክርስቶስ? እኛስ የዝሙት ልጆች አይደለንም አባት ያለንን ይሉታል። በማን እያሽሟጠጡና እያፌዙ ነው? በመሲሁ ፊታቸው የሚገኝ በዝሙት ነው የተገኘው እያሉት ነው። አላህም በቁርአን ላይ በማርያም ላይ ከባድ ቅጥፈትን የዝሙትን ቅጥፈት በመቅጠፋቸው ምክንያት ረገምኳቸው አይሁዶችን እያለ ይናገራል። እና በቃል ተብሎ መገለጹ ያስፈልገው ለዚህ ነው። ከዚያ በኋላ ምን አለ? ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። አምላክ ኢንሻአላህ አንድ ነገር ለማድረግ በወሰነ ጊዜ ሁን ይለዋል፣ ወዲያውም ይሆናል። ስለዚህ ሁን በሚለው ቃሉ ይገኛል። አሁን ደግሞ የእውቀቱን ደረጃ ሊገልጽላት ነው መልአኩ ገብርኤል። ኢየሱስ ክርስቶስ የብዙ ጸጋ ባለቤት ነው። ጀማዓ የብዙ ጸጋ ከአምላክ ዘንድ ቅርብ ደረጃ ተሰጥቶታል። በህዝቦች መካከል ድንቅ ተአምራትን በማድረግ በርካታ ተሰጥቶታል። እውቀትን እንዲሁ ተችሮታል። ጥበቃ እንዲሁ አምላክ ጥበቃ በጣም አለው። እንዳይገደል እንዳይሰቅል ጫፉ እንዳይነካ በመላእክ ነው አላህ የሚያስጠብቀው። አልተገደለም፣ አልተሰቀለም። ለነዚያ ወንበዴ አይሁዶች ያን ታላቅ መልካም ሰው አሳልፎ አይሰጠውም በፍጹም። ኢዝ አየቱከ ቢሩሒል ቁዱስ ይለዋል፣ በመንፈስ ቅዱስም ባጸናሁህ ጊዜ አለው። ወኢዝ ከፈፍቱ በኒ እስራኤል ዐንከ፣ እነዚያን አይሁዶችንም የእስራኤልን ልጆች ተንኮልና ሴራቸውን ከአንተ በተከላከልኩልህ ጊዜ ይለዋል። አምላክ እችን ታክል ጫፉ እንዲነካ አላደረገም። አይደለም ሊገደልና ሊሰቀል እንዲሰናከልና እንዲወድቅ እንኳን አልፈቀደም ነበር አምላክ። የዛን ጊዜ ብቻ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም ወደፊት በሚመጣም ጊዜ ጠላት ጫፉን አይነካም ብለው ነግረውናል። የሚገርማቸው ወደፊት መሲሁ በሚመጣ ጊዜ አዳዲስ ተአምራቶችን ይዞ ይመጣል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ከነዚያ መካከል አንደኛው ምንድን ነው? የመሲሁ አይኑ ብቻ በማየት ብቻ ጠላትን እንደዚህ አቅልጦ የመግደል ተአምርን ይዞ ይመጣል። ደጃል ሐሰተኛው መሲህ በሚመጣ ጊዜ አሉ ነብዩ ሰለላሁ ዐለይሂ ወሰለም ወዕንደማ የራሁ አሉ፣ መሲሁም ያንን ሐሰተኛውን መሲህ በሚያዩ ጊዜ የዙብ አሉ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ይቀልጣል አሉ። ምሳሌ ጠቀሱ። እዛው ምን አይነት ምሳሌ? ከማ የዙቡ ልሚላህ ዕንደማ ዩضዕ ፊል ማእ አሉ። ጨው በውሃ ውስጥ በሚደረግ ጊዜ እንደሚቀልጥና እንደሚሟሟ ይሄ መሲሁ ዒሳ ሐሰተኛውን መሲህ በሚያዩ ጊዜ በአይኑ ይቀልጣል አሉ። ነገር ግን እንዲቀልጥና እንዲሞት አልተፈቀደም። በማየት ብቻ ያቀልጣል መሲሁ። ጠላቶች ቀርበውት ዝም ብሎ ሲያያቸው የመግደል በቃ ለምን ከተባለ ለእርሱ ጥበቃ ሲባል ነው። ዳግም አሁንም በሚመጣ ጊዜ አይገድሉትም፣ አይሰቅሉትም እንዳልገደሉትና እንዳልሰቀሉት ሁሉ ገብቷቸዋል አይደል? ስለዚህ ያ እንዲቀልጥ ለምን አልተውም? ነቢያችን ሰለላሁ ዐለይሂ ወሰለም ወለው ተረከሁ ለዛብ አሉ። ቢተወው ኑሮ ዝም ብሎ በማየት ብቻ አቅልጦ ይገለው ነበር አሉ ነቢ ሰለላሁ ዐለይሂ ወሰለም። ነገር ግን በዛ እንዲጠፋ አልተፈለገም። መሲሁ መጥቶት እንዲገደል ነው ያኛ የተፈለገው። ፈየህሩብ አሉ ነቢ ሰለላሁ ዐለይሂ ወሰለም። በዚህም ጊዜ ሐሰተኛው መሲህ ይሸሻል አሉ፣ ያመልጣል። ፈየትበዑሁ አልመሲህ ዒሳም ይከተለዋል አሉ። ፈየቁሉ ለሁ ላ ተህርብ ምኒ እነ ሊ ደርበተን ዐለይክ፣ ከእኔ አትሽሽ፣ እኔ በአንተ ላይ አንዲት ምት አለችኝ የተወሰነችልኝና ይለዋል። ፈየድሪቡሁ ፈየቅትሉሁ ቢደርበትን ዋሒዳ፣ በአንድ ምትም ይገድለዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። ገብታችኋል አይደል? ነገር ግን ምን ተአምር ተሰጥቷል? ጠላት ቀርቦ ማንም እንዳይጎዳው ዘንድ ዳግም በሚመጣ ጊዜ በማየት ብቻ አይኑ እይታው ብቻ ጠላትን የሚያቀልጥ የሆነ እይታ ነው። ገብታችኋል? ከአፉ የሚወጣው ትንፋሽ ሌላኛው ተአምር ይሄ ነው። ከአፉ የሚወጣው ትንፋሽ የኛ እንደው አንድ ስንዝር እንደዚህ የምትርቅ አይመስለኝም የኛ ትንፋሽ። የመሲሁ ግን የመቶ እርምጃ ያክል ይርቃል ትንፋሹ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ይህም ፈየቅትሉ አልከፈረተ ማ የኽሩጁ ሚን ፈሚህ፣ ከአፉ በሚወጣው ትንፋሽን በመቶ ርቀት ላይ ገና ያሉ ጠላትን የሚገድል ነው ብለው ተናግረዋል። ይህ ሌላኛው ተአምሩ ነው። በፈሷል የእውቀቱን ደረጃ መልአኩ ገብርኤል ሲነግራት ምን አለ? ወዩዐልሙሁ ልኪታበ ወልሕክመተ ወተውራተ ወልኢንጂል አለ። ቀጥሎ ገብርኤል ምን አላት ለማርያም? ከአንቺ የሚወለደውን ልጅ አምላክ አላህ ኪታብን መጽሐፍን ማለት ነው፣ ጥበብን
ኦሪትን ኢንጂልን ወይም ወንጌልን ያስተምረዋል ያሳውቀዋል አላት። ሐሰን አልበስሪ የተባለ ታላቁ ታቢዒ ምን አለ ይህን የቁርአን አንቀጽ ሲፈታ ኪታብ የተባለው ቁርአን ነው አለ። ሕክማ የተባለው ጥበብ የተባለው ሐዲስ ነው አለ። ተውራት ነው ይታወቃል። የሙሴ መጽሐፍ ሳይበረዝ የነበረበትን ይዘቱን ሙሉን እንዲያውቀው ተደርጎ ተፈጥሯል ዒሳ። አራተኛ ምንድነው? ወልኢንጂል ኢንጂልን ያውቀዋል። ለምንድን ነው ቁርአንና ሐዲስን እንዲያውቅ የተደረገው መሲሁ? ምክንያቱም ወደፊት በሚመጣ ጊዜ በነብዩ ሰለላሁ ዐለይሂ ወሰለም ትውልድ መካከል ይወርዳል አይደል? በምድር ላይ በሚቆየ ቆይታ ጊዜ ትውልድን ያስተዳድራል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ያስተዳድር ዘንድ አላህ ሱብሓነሁ ወተዓላ ቀድሞ ይሄን እውቀት ሰጥቶታል። لأنه سينزل في آخر هذه الأمة ويحكم بكتاب الله وبسنة رسوله صلى الله عليه وسلم. ነቢያችን ሰለላሁ ዐለይሂ ወሰለም የማርያም ልጅ መሲሁ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል ካሉ በኋላ ወየኡሙኩም ቢኪታቢላሂ ወሱነቲ አሉ። በቁርአንና በሐዲስ የሚያስተዳድራችኋል አሉ፣ በነቢዩ ሰለላሁ ዐለይሂ ወሰለም ህግና ስርዓት። ስለዚህ ወደፊት በሚወርድ ጊዜ ትውልድን ይመራ ዘንድ ከወዲሁ አላህ ሱብሓነሁ ወተዓላ ያሳውቀዋል ልጅሽን ብሎ መልአኩ ገብርኤል ነገራት። ወዩዐልሙሁ ልኪታበ ወልሕክማ አይ ዩዐልሙሁ ልቁርአነ ወሱና፣ ቁርአንና ሐዲስን ያስተምረዋል። ወተውራተ ወልኢንጂል፣ ተውራትንም ኢንጂልንም ያውቃል። ይባቻላል። هذا هو المسيح. ሌላስ ወረሱለን ኢላ በኒ እስራኤል አላትቀጥሉ፣ ወደ እስራኤል ልጆችን መልእክተኛ አድርጎ ይልከዋል። ልጅሽን ነብይ አድርጎ ይልከዋል። መሲሁ መጣ ተላከ። ምን አላቸው ለህዝቦቹ? አኒ ቀድ ጅእቱኩም ቢአየትን ምን ረቢኩም አላቸው። እነሆ ከጌታችሁ የሆኑ ተአምራቶችን ይዤላችሁ መጥቻለሁኝ አላቸው ይላል። አያችሁ ራሱ እንዳልሆነ ይነግራቸዋል። አኒ ቀድ ጅእቱኩም ቢአየትን ምን ረቢኩም። መሲሁ እንደ መሲሁ በጥንቃቄ የተናገረ የለም። የሚገርማችሁ ተአምራትና ስራዎችን ሁሉ ከአምላኩ ዘንድ በማስጠጋት እንደሱ በጥንቃቄ የተነገረ የለም። እንደሱ ግን የተዋሸበት የለም ራሱን ያደረገው እየተባለ። ነገር ግን አይታችሁ በደንብ አስተውላችሁት ከሆነ መጽሐፍ ቅዱስም ላይ ሊሆን ይችላል ቁርአንም ላይ ወደ አምላኩ ነው ሁሉን ስራዎችን ሲያስጠጋ የነበረው። ገና ሲጀምር ተአምራቱን ከማሳየቱ በፊት ምን አለ? አኒ ቀድ ጅእቱኩም ቢአየትን ምን ረቢኩም፣ እኔ ከጌታችሁ የሆኑ ተአምራቶችን አምጥቼላችኋለሁ አላቸው። አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጦይሪ ፈአንፉኹ ፊሂ ፈየኩኑ ጠይረን ቢኢዝኒላህ ወኡብሪኡ ልአክመሀ ወልአብረሰ ወኡሕይል መውታ ቢኢዝኒላህ ወኡነቢኡኩም ቢማ ተእኩሉነ ወማ ተደኽሩነ ፊ ቡዩቲኩም ኢነ ፊ ዛሊከ ለአየተን ለኩም ኢን ኩንቱም ሙእሚኒን አለ። እኔ ከጭቃ የወፍ ቅርጽን እቀርጽላችኋለሁ፣ ከዚያም በዚያ ላይ እፍልበታለሁ፣ በራሪ ወፍም ይሆናል በአላህ ፍቃድ። እንዲሁም መናገር የተሳናቸውንና ልክ እንዲሁ ደግሞ ማየት የተሳናቸውን እንዲሁም ለምጽ ያለባቸውን ሰዎች በአላህ ሱብሓነሁ ወተዓላ ፍቃድ እፈውሳለሁኝ አለ። እፈውሳለሁ በማን? በአላህ ፍቃድ አላቸው። አሁን ለምን ሁሉንም በአንድ ጠቅልሎ ከተናገረ በኋላ በአላህ ፍቃድ አይልም? ተመልከቱ። ነገር ሁላቸውንም እያንዳንዳቸውን ተአምር በጠቀሰ ቁጥር በአላህ ፍቃድ እያለ ይጨምርበታል መሲሁ። ወኡሕይል መውታ ቢኢዝኒላህ፣ ሙታንን ማስነሳለሁኝ በአላህ ፍቃድ አለ። ተእኪድን ማ ያዕመል ኩለ ሃዚሂል ሙዕጂዛት ኢላ ቢቁወቲላህ ሱብሓነሁ ወተዓላ። ይህን ሁሉ ተአምር እየሰራ ያለው በአላህ ሱብሓነሁ ወተዓላ ኃይል እንደሆነ ሊያረጋግጥላቸው በእያንዳንዱ ተአምር ላይ የአላህን ስም ያስገባል። በአላህ ፍቃድ ያደረግኩት አለ። በቃ እርሱን የምትወዱት ከሆነ በቃ ትእዛዙን መከተል ነው። ትእዛዙ ምንድነው ከተባለ ያው ስራውን ሁሉ ወደ አምላኩ እንዳስጠጋ የአምላኩ ስራዎች ናቸው ብላችሁ ማመን ነው። ወደ እርሱ ማስጠጋት ከያዛችሁ ግን የእርሱ ተቃዋሚ እየሆናችሁ ነው። ሁሉን ስራዎችን ከአባቴ የሆኑ እነዚህን ሁሉ ስራዎች ያሳየኋችሁ፣ ስለ የትኛው ኃጢአቴ ተወግሩኛላችሁ አላቸው። ሁሉም ስራዎቹ ከአምላኩ የተሰጠ እንደሆነ ተናግሯል። ልክ እንዲሁ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገለት ይላል። ማን ነው አድራጊው? አምላክ ነው። በማን በኩል? በመሲሁ በኩል አደረገለት እያለ ይናገራል። ግራቸዋል። ልክ እንዲሁ አልዓዛርን በሚያስነሳ ጊዜ ማርታ ምንድን ያለችው? መታ አንተ እዚህ ብትኖር እንደማይሞተው እንደሚያውቅ ነበር፣ ምክንያቱም እግዚአብሔርን ብትለምነው እንደሚሰማ ስለማውቅ አለችው። ለምነው እንደሚያስደርግ ያውቁ ነበር። ልክ አልዓዛርን ሲያስነሳ ጊዜ ምን አለ? ወደ ሰማይ ቀጥ ብሎ አምላኩን አመሰገነ። አባት ሆይ ስለሰማኝ አመሰግናለሁ አለ። ይወጣቸዋል። ሁልጊዜም እንደምትሰማኝ ያውቃለሁኝ አለ። ይሄንም ከዚህ ሁሉ ህዝብ በፊት የምናገረው አምላክ እንደሆንኩኝ ያውቁ ዘንድ አላለ። አያችሁ አይደል? ታዲያ ምንድነው ያለው? አንተ እንደላከኝ ያውቁ ዘንድ አለ። እነዚህ ሁሉ ተአምራቶቹ ዓላማው ምንድነው? መሲሁ በእውነት የተላከ መልእክተኛ መሆኑን የማረጋገጫ የሆኑለት ዘንድ ብቻና ብቻ ነበር። የምትወዱት ከሆነ ይሄን ነው እርሱ የፈለገው ከሰዎች። ይሄን ይሰራ። እሺ ሰባዊት ሰላም
ሰባዊት ሰላም ይሰማሻል? ሰላም እንዴት ነህ? አለን። ደህና ነሽ? አልሐምዱሊላህ። እንዴት ናችሁ? አለን አልሐምዱሊላህ። እሺ እኔ እንኳን ለመስለም ነው የፈለኩት ሻሃዳ እንድታስይዘኝ ነው። እሺ ከዚህ በፊት ሙስሊም ነበርሽ? አልነበርኩም፣ ግን እንትን ኦርቶዶክስ ነው የነበርኩት። እሺ የምለውን ቃል አብረሽኝ የተከተልሽ በይ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይሆናል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። እንግዲህ አንድ ሰው ወደ እስልምና ሲመጣ ጊዜ የሚለው የምስክር ቃል ይሄ ነው። የነብያት ሁሉ አስተምሮ የሆነው የትእዛዛት ሁሉ ፊተኛይቱና መጀመሪያ የሆነችዋል ስለ አንዱ አምላክ አምላክነት መመስከር ነው። በእርሱ ላይ ቅንጣት አጋር እንደሌለው መመስከር ነው። ይሄ ነው የእስልምና ሃይማኖት መግቢያ። ቀደምት ነብያት የሚያስተማሩት የመጀመሪያው ትእዛዝ ይሄ ነው። በእስልምናም ሰውየው የመጀመሪያ የሚታዘዘው ቃል ይሄን ምስክር እንዲሰጥ ነው። አሁን ያለችው ምንድነው? እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ይሄ ነው በቃ የትእዛዞች ሁሉ ፊተኛና መጀመሪያ ይሄ ነው። አምላክ አንድና ብቸኛ ነው፣ ለእርሱ በፍጹም ሌላ አጋር የለም። እሺ ከዚህ በኋላ አንድ ሰው እስልምናን ከተቀበለ በኋላ ምን ያገኛል ወደሚለው ስንመጣ፣ አንደኛ የኃጢአትን ሁሉ ስርየት ያገኛል። በሰለመበት ቀን አንድ ሰው ያለፈ ኃጢአቱ ሁሉ ይማርለታል። አላህ ስላለፈው ማንነት አይተሳሰበው። ይሄም በቁርአን ላይ አላህ ሲናገር ምን ይላል? ሱረቱል አንፋል ላይ ቁል ለለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን አለ። ሙሐመድ ሆይ ለእነዚያ ለካዱት እንዲህ ብለህ ንገራቸው፣ ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልኢስላም የጅቡ ማ ቀብለሁ ይላሉ። እስልምና ያለፈን ኃጢአት ሁሉ ያስተሰርያል አሉ። ያ ማለት ሰው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። እሺ ሌላው አንደኛው አንድ ሰው እስልምናን ከተቀበለ በቀጣዩ ዓለም ምን የተስፋ ቃል ተሰጥቶት ከአምላኩ ዘንድ ከሞት በኋላ ምን ያገኛል? አላህ ሱብሓነሁ ወተዓላ ራሱ ቃል በቃል በቀጣዩ ዓለም ከሞት በኋላ ወደ ገነት ላስገባቸውና የዘላለማዊ ህይወትን በእርሷ ውስጥ ልሰጣቸው ብሎ ቃል ገብቷል። ይህን ሲናገር አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃል ነው ይላል። ወዕደላሂ ሐቃ የእኔ አምላካችሁ የአላህ ቃልም እውነት ነው ተፈጻሚም ነው ይላል። ወሁወል ዐዚዙል ሐኪም እርሱ አሸናፊና ጥበበኛ ነው እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሙስሊም ወደ ቤት እንደሚሄድ ከሞት በኋላ ሲናገሩ ምን አሉ? አርዋሑል ሙእሚኒነ ፊል ጀና አሉ። የሙስሊሞች ነፍስ በገነት ነው የምትኖረው ብለው ተናግረዋል። በሌላ ቦታ ላይ ከሙስሊሞች ሌላ ማንም ገነትን ሊገባ እንደማይችል ሲናገሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም ሰው እንደማይገባባት ንገሩ ለትውልድ ብለው ተናግረዋል። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ይመስላል። እሺ ስምሽ ማን ነበረ? ይሰማል? ይሰማሻል? ስምሽ ማን ነበር? ሚውት ላይ ነሽ መሰለኝ። እሺ የኔ ነው። ሳባ መቀየር የማትፈልጊ ከሆነ ችግር የለበትም ስሙሽ። መቀየር የምትፈልጊ ከሆነ አንቺ ምርጫሽ ነው። ደስ ያለሽን ስም አንቺ የምትወጂውን ስም መሰየም ትችላለሽ፣ ወይንም እኛ እናወጣልሻለን። አንቺ ደስ እንዳለሽ። ችግር ያመጣል? ችግር የለም አለመቀየሩ ችግር የለም። እሺ ከላይ ያለችው ልጅ ፎሎ አድርጊያት። እስላማዊ ትምህርቶች የምትማሩበትን ግሩፕ ታስገባሻለች፣ ታግዝሻለች። ስለ እስላም የምትማሩበት ቢንት ሙስሊም አናግሪያት አንዴ እና ፎሎ አድርጊያት። ቁጥር ተለዋወጡና ታስገቢያታለች ግሩፕ። ሰላም አለይኩም ወራህመቱላሂ ወበረካቱ።
ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ኦክቲ በውስጥ ጽፍልሻለሁኝ አውሪኝ። እሺ ፎሎ አድርጌሻለሁ። ፎሎ ማድረግልኝ። እሺ እሺ ኦኬ። እንደዚሁ ሰልማችሁ ሻዳ ይዛችሁ ቁርአን ግሩፕ ያልገባችሁ ልጆች በውስጥ ጻፉልኝ። እንዲሁም ደግሞ ንጽጽር ኮርስ መማር የምትፈልጉ በኡስታዝ ወሂድ 19ኛው ዙር ኑ ተማሩ። ጻፉልኝ ንጽጽር ብቻ ብላችሁ ሌላ ነገር ረጅም እንዳጽፉ ቶሎ እንዲመልስላችሁ። መርሐባ